አባት አሁን ስራ ልትቀጠር ይገባው ልጅ ናል። ምን ጠየቁ? መልሱን ንገረኝ። ማለት መልሱን ነው ጥያቄው? መልሱን ንገረኝ። እኔ ጥያቄ ምን ይሰራልኛል እንዴ? እሺ ተረጋጋ። አንደኛው አድዋ ነው። እሺ አድዋ የመጀመሪያው። ሁለተኛው 1888። እሺ ሌላ አለ ሌላ ሶስተኛ አለ። ሶስተኛው ይባላል እንጂ በሳይንስ አልተረጋገጠም። በቃ ሶስቱ ነው። እሺ ስራ ከተቀጠርክ የመጀመሪያ ደሞዜን ካንቺ ጋር ነው የምጨፈጭው። ያርግልኝ። ቴንክ ዩ በጣም። እሺ ስም ማን ነው? አድዋ። ጥሩ ስም ነው ያለ። እድሜ ስንት ነው? 1888 እንዴ ያማል ይባላል እንጂ በሳይንስ አልተረጋገጠም። ምን ስራ ታዝረ እኔ እኮ ሴት አይወጣልኝ። ወይኔ ጉር መስጣት። ወይኔ ወሰኝ ወይኔ ምን ሆነሽ? እስቲ ከተለያዩ አይወድማ ኩኪስ ካቺ ታረክባት ምንድነው? እኔ ምን ላርግሽ አሁን? ምን መሰለሽ ይችላል አንተን ከአልጋ ላይ መውረድና መስቀል ሰልችቷት ይሆናል እኮ ሲጀመር በዚህ ቤት ማለት ነው። የትኛውም ሴት እሺ አትልህም። ድንግል ሆነ ነው የምትሞተው። አመድ በዱቄት ይስቃል የሚባለው ነው። እሱ ከማን ተለይ? አራዳ መሸዋወልና አባ ምን ሆነ የምታለቅሰው? በዚህ ጊዜ ግን ሰው ማመን አያስፈልግም። ወንድሜ ሰው አትመን። ወንድ ልጅ ሲያለቅስ እኮ ሰው አትመን። ሰው ማመን አያስፈልግም። በእናትህ ግባና እስቲ እናውራ። አልገባም። በእናትህ ና በእናትህ ወንድ ልጅ ሰው አትመን። ምን ሆነ ነው አባ? ሰው አትመን። ምን ዘርፈው ነው? አይደለም እና ልዘርፍ ነው ያለኝ። አምጣልኝ አንተ ደምቆረን ሰው አትመን። ባካችሁ ሰው አትመን። አንተ ኤርሚ መንጃ ፈቃዱን እኮ ጨረስኩት። መንጃ ፈቃዱን ጨረስኩት። መንጃ ፈቃዱን ቀስ በል። እኔ እዚህ እኮ ነኝ። ጨረስከው? አረ ቀስ በል። አረ ትችላለህ አንተ። ምን ታርክ እንግዲህ እኔ ቻቻ ወይ አባት ደንሽ ብራዝ አለሽ። እግዚአብሔር ይመስገን። እና አንተ የዚህ ልጅ ከስችላት እንዴ? አዎ ቀስ በል እንጂ ምንድን ነው የምትጮህ? እናችን የከካት ደህና ዋሉ ጋሼ። ደህና ዋሉ። እንደው ልጃችሁን ለልጃችን ልንል ነበር የመጣ ነው። ግን ለመሆኑ ልጁ ምን አይነት ጸባይ ነው ያለው? አገር ያወቀው ፀሐይ የሞቀው ጨዋ ምስኪን ልጅ ነው። ግን ለመሆኑ ቤትና መኪና አለው? ምን ነው ጋሼዋ አንቱ በ60 ዓመት የሌሎቱን እሱ በ25 ዓመቱ ከየት አባቱ ነው የሚያመጣው? የተራበ ሰው ፊት ለፊታችን ተቀምጦ መብላት ግን በጣም ከባድ ነገር ነው። እንደዚህ ይሻላል። እርስ በርስ መተዛዘን አለብን። አሚራ ወዬ ዮኒ ላላ ምንሽ ኑበላችሁ ዝርያ በለውና አምራሃንጉራ ማንድ ማስባ ለወለድ በሽግግትማ ጋዴም ሺ ወይኔ አባዬ ገደለኝ። ሄሎ ባባ። ወይኔ ጉዴ ፈላ። መኪናውን እኮ ሳላስበው ከግንብ ጋር አጋጨው። አንቺ ተረፍሽ? አሁን ደህና ነኝ በጣም። በቃ ችግር የለውም። ሹፌሩን ልኳለሁ። አንቺ ችግር የለውም። ሂጂ በቃ። ኦኬ እሺ በቃ እሺ ባባ። ሄሎ አባ፣ መኪናውን ሳላስበው ተሳስቼ ከግንብ ጋር አጋጨሁት። ምን ከግንብ ጋር አጋጨሁት? ድሮም እየተናገርኩ ይሄን መኪና ይዘሽብኝ አጥጪ ብዬ እየተናገርኩ አላጠብሻ ታዲያ ያቺን ቁራኔ ነው መኪና እገልሻለሁ። የት ነው ያለሽው? 08 አይ አፈራ ታዳቂ መኪና አፈራ በለሻት አይደለም እየተናገርኩ ይዘራፍ ያላልኩ ነበር ያሪዘራ ደምቶ ነው። እውነት ስለመጣሽ በጣም ደስ ብሎኛል። እኔ የምልሽ የት ነበር እሰራለሁ ያልሽኝ? እኔ እንስሳ በጣም ስለምወድ ከእንስሳ ጋር ነው የምሰራው። የምርሽ ነው? እኔም እኮ ከእንስሳ ጋር ነው የምሰራው። እንስሳ በጣም ነው የምወደው። ወይኔ በጣም ነው ደስ የሚለው። የት ነው የምትሰራው? ስጋ ቤት። አንቺስ?
በአካል እስከማይሽ እንዴት እንደጓጓ እኔ ራሱ በእናትህ የሆነ በቃ ለይት ያልክ ሰው ነው የምትመስለኝ። ዝንጥ ብለሽ ጠብቂኝ እሺ። ወይኔ ጉዴ ፈላ። እቺ እንደምወስድሽ ታያለሽ። ቤት መተህ ነው ፒክ የምታደርገኝ? ጭራሽ ደስ ይለኛል። ደርሻለሁ። ውጪ የት አለ? Cruising down the street in my 6'4". ኒዳ በዚህ ነው የምንሄደው? ኧረ መጨማለቅ አነሳሽ? ጽድት ባለ መኪና ይዤሽ እሄዳለሁ አይደል ያልከኝ? በጋሪ ነው ያልከኝ? ኧረ ተው ይቀራል። ኧረ ረዛ ቀረው። ባይገርምም ጉድ ፈላ። አሬ ጋዜጠኛ የት እየሄደ ነው? ላይቭ ነው ብዬ ሽንት ቤት ይላል ምን ይላል? የኔ ወንድም ላይቭ ነው። እባክህ ዝም ብለህ መንገድ እንሂድ። ላይቭ ላይ ነው። በቃ ምን አይነት በሽተኛ አክሽን! ሃሎ አክሽን ያሳያል። ኧረ እባክህ እኔ ደረሽ እኮ ታጠፊያ እየወጣሁልሽ ነው። ወዴት ነው? ራስ ኬት ነው? አትጃጃይ እባክህ ጓደኛዬ እየመጣች ነው። ልቀበላት ነው። እና ምን ችግር አለው? አብረን እንቀበላታ። አይ ራሴ እቀበላታለሁ። አታስፈልገኝም። እመጣለሁ እባክሽ። ያቻትልህ ሜሪ ቤዚ ምንድነው የምትሞላፈጡት? እስቲ ዝም በል። ይሄን ጥቁር አዝሙድ የመሰለ ሸበላ ወንድሜ ነው ብቻ መጠርጠሩስ። በስመ አብ ምን ነው? እሷን ተያት። ቃልዬ እባላለሁ። ቤዚ ቸኮሌት የመሰልሽ ቆንጆ፣ እንዴት አባሽ ነው የምታምሪው! በእናትሽ ሂድ ወደዛ። ካንተማ አልበልጥም። አይ እስቲ ሙች በእኛ ልጅ ያምራል። ሙች እስኪ ካንቺ አቅጣጫ ሁኚ ሊየው። ምንድነው? ኧረ ይሄ ነገር ያው ነው ማለት በዚህም በዛም ማየት ያው ጭላዳ ዝንጀሮ ነው የሚታየኝ። አንቺ አመዳ ምን ላድርገው? ነው ታው እኮ ነው። አንተ ምን እያረክ ነው? ፎቶ አታንሳ። እዚህ መነሳት ይችላል። እደይ የምትሄድበት እየተነሳው እኮ ነው። ለምን የምትነሳው? ይሄ ምን እንደሆነ ይሄ ቦታ የማን እንደሆነ ታውቃለህ? ፎቶ ችግር አለው። እሺ አንዴ አንተ አንሳኝ። ለምንድን ነው የማነሳ? ሄደ አንዴ ጋሽ አንዴ ምንድን ነው ፎቶ ነው? አንድ ፎቶ ብቻ ነው። አንድ ፎቶ በቃ አንድ ፎቶ ብቻ። በቃ ይበቃል። እሺ አመሰግናለሁ ጋሽ። ቶሎ እያዩ እንዴ እያዩ ያንተ እኮ ነው ጋሽ። ምን ነው ሰልፊ ነው እንዴ? አየው ቦታውን እኔም ብቻ ነው የሚያነሳው። ምርጥ እንዴት ማለት? የኔም ብቻ ነው እኮ ፎቶ ለይቶ ያነሳው። ማንሳት አይችልም። እኔም ብቻ ነው ፎቶ። እኔም ሳነሳ እኮ አንተን እኔን አነሳኝ። ያ ማለት ቦታው የኔ ስለሆነ ሌላ ሰው ማንሳት ሌላ እንትን ማንሳት አይችልም ማለት ነው። አይገባም ማለት አንዴ ብቻ ከትል ያለ ይሄ በቃ አንዴ ብቻ አይቻልም። ኧረ እኔም ብቻ ነው የሚያ ብራ እርዳታውን 5ም 10ም ብራዘር 5ም 10ም መብራት እንዳይለቀ ብሮ ቸግሮኝ ነው ማስቸግር ወጣት ነህ ለወጣት ማለት ነው። እያየኝ ነው። አትሰክሰኝ ብሮ አትሰክሰኝ ብሮ እየሰማኝ ነው። አሎ እርዳታውን ያያጥለኝ ብሮ እርዳታው አይቻለሁ አልተኛም አውቀ ነው ብሮ እርዳታን ብራዘር እርዳታን መብራት እንዳይለቀ የቆዳ ቀለም ይልቀቅና እስካሁን ድረስ አሰጠኝ አንተ አሎ እርዳታን 5ም ኤላ ዋሙና ነው። ኧረ ተወኝም። አንዱ ጀለሴ ጠንቋይ ቤት ሚስት ፍለጋ ሄዶ ጠንቋዩ ምን አይነት ሚስት ነው የምትፈልገው ሲለው ምን ቢል ጥሩ ነው? ደግሞ ምን አለ? ፈጣሪዋን የምትፈራ አለ። ፓው ጃትጠጋ የኛ ሰፈር መትበላ ከሆነ ፍርፍር ኤቢስክስ ነኝ እንተላላ ጀመው የሚለኝ ሰው በላ እንዳልጎርስ ተኋላ if you're happy and you know it clap your hands if you're happy ነው ጉልበተኛ ይሆንከው። ምን እሺ ትጠራጠራለሽ እንዴ? ማንንም አልሰማም። ኤቢ እኮ ነኝ እኔ የነገር ማንንም አልሰማም እያልኩሽ አይደል እንዴ? ብለ ገጣመው የቷችን ያላረ አባቴ መሞት ፈልገህ ነው ዛሬ ነው በየ አትሽሽ አባቴ ሁሉ ጀመረ ያራ ደረጃ ቀልብ ሰጥተኛ ልጁ የሆነ አንጀት የሚበላ ነገር ነው አይደል? አሳዘነኝ እኮ እንዳላት አባት ወልዶ ልጁን ለስንት ማዕረግ ያበቃል። አንተ በየቤቱ አዘርፈኝ እያዘርኩ ያንን ምን ስለሆንኩ ነው ያስተማርኩ እንደ ቴክኒካል መሆን እንዳለብህ። አሁን ይኸው ልጦርህ ነው። ይኸው ዛጋ ሻንጣዩ መኪና በቃ የፈጠነ ፎርጓሉ። አንተን አቁመህ ሂድ በቃ ማይግሪ ተልቆ ነው። ደግሞ የሚገርም ዕቃ ነው። በእናትህ ቶሎ በላፍጥ ነው የሚሰራችሁ ነው
እኔ ስራሽ ሌባ ያዙ። ኧረ ሌባ ነው እንግዲህ ሌባ አባቴ ነው። አውቆ ሰረቅ ብሎ ሌባ ነው። አንተ ሰረቀኝ አይደል? ሰረቅ እኔ ሌባ ነው አይደለም? ሌባ ነው ያዝ። አንተ ሌባ ነህ? እኔ እዚህ ቆሜ አይደል እንዳየህ ሌባ አይደለም። ሊይዘው ስለሌለ አንተ የመጣኸው ሌባ ነው። ምንድን ነው ሌባ ነው? እኔ ራሱ ሌባ አይደለም እንጂ እንደ አባቱ የሸራር ጊዋት አለ ለወላንት እንትን ነው አይደል? ሌባ ለምን አልክ? አንተ አይደል ከስራ ወጣ ያር እርግጠኛ ናችሁ ከሪሳ ላይ መስለግን አይከብድም? አይከብድም። እሺ ሙሉ ጥርሱ ወርቅ ነው። ሙሉ ጥርሱ 32 እንደ መጀመሪያ ስራችን ይከብዳል። ሰማችሁኝ አይደል? እሺ ቀስ ብለህ ተጠንቀቅ። ወርቅ ተጠንቀቅ። እሱነት ነው። ተጠንቀቅ። እሺ እናንተ ራቅ ብላችሁ ሰው ይሁን። በቃ እንደ መጀመሪያ ስራ ይከብዳል። ፍጠን። እሺ ባለፈው ነገር ቶሎ ነው የሚገነጠለው። ቶሎ በል። እሺ እንዴ በተበላህ ይገስ ነብዩ ወይኔ ነፍስና ድን ሚገዝ አንተ ምን ናችሁ ነው ሞት አልተባብለ? ኧረ ተነሳ ሰውየው። ምን ተነሳ? ምኑን ነካው? ምኑን ነካው? እኔ ራሱ የተነሳው ምን ነገር ማባነካ ነሳ? ምን ነካሉ? እያያችሁ አይደል እንዴ? ይኸው እንደምታየው ነው። አዲስ ነው። ምንም አላረኩትም። ብዙ አረኩ ነው። ብዙ ወልወል አዋራ። ኧረ ይኸው እንደራስህ ይኸው ሰማኝ አይደለ? ሚኪ ቆጣኛል ብለህ ምናምን ቀስ እያልክ ምናምን አስፋልቱ እንዳትረጋግጠው እንደራስህ ይኸው በቃ ረጋግጠው። ቴንክ ዩ ሶ ማች። እሺ አንተ ማለት ነው። ቀስ ብለህ እርገጥ እንጂ ቀስ ብለህ እርገጥ። አንተ እየተራመድኩ አይደል? ቻኩያለሁ። በእናትህ ቀስ ብለህ እርገጥ። አንዴ ሰተኛል። አትነጥቀኝ እንግዲህ ምን ሆነ ነው? እሺ ምን ተከተል ያን ልጅ ወንጀል ሄዷል። አይደለም ምንም አልሰራም። ተከተልልኝ በእናትህ ይፈልጋል። በሚሄድ ይከተላሉ። ተከተልልኝ በእናትህ በዚህ አናትን ሳልላውልቅ ምን ሆነ ነው? አንተ ልጅ እሺ ተረጋጋሽ። እሺ አረጋጋት። ምን እንደሰይል ማለት ኧረ ተረጋጋ። ብር ብታበድረኝ ምን ልትሆን ነው እንዴ? ምን ሆነ ነው? አንተ አዲስ ጫማ ነው በስትክክል እርገጥ። ትሮጣለህ። በመኪና የምትከተለኝ አንተን እንዳረበና አንተ እሺ ነጠላ ጫማ አይደለም ዘንም ያገባኝ እኮ። እሺ አንተን በባዶ እግርህ ነው። ምንድነው ነገር? ጫማዬን በጣም ነው የምወደው። ያማል። ወይኔ ማረፊያ ገጠማጣት ወይኔ ማን በነገራሽ አይኔ የኔ ፍቅር ለእንዳንተ አይነት ታማኝ ሰው ክብረ ንጽህናዬን በመስጠቴ በጣም ደስተኛ ነኝ። ዛሬ ይፈጸማል አይደል? ዶዶ ኤክስትራ ዶዶ ኤክስትራ ሳይጪ ለማለት ነው። ኤክስትራ ሳይጪ ቻር እንደማለት ነው። ዛሬ በቃ ዶዶ ኤክስትራ። አረ ኤክስትራ ዶዶ ሰው እየጠራ ነው። ዶዶ ኤክስትራ እንዴት ነሽ? አይ ዶዶ ኤክስትራ። ኦኬ እንዴት ነሽ? ደህና ነሽ? እዛ ፓርኪንግ የምሰራበት ማሳጅ ቤት ባለፈው የተጠቀም ከሆነ ኤክስትራ በሲክስ እሷ እንዳታውቅ በሲክስ እሺ በሲክስ እንትን ኤክስትራ የተጠቀምከው ብር ላስ እንዴ በሲክስ አይደል እንዴ? ጭራሽ በየማሳጅ ቤት ይሄዳል። ታማኛለህ። ምንም አይነት የምታገኘው ክብረ ንጽህና የለም። እሺ ብሩን ተቀበልልኝ ብላኝ እኮ ነው። ተቀበልልኝ ብላኝ ብሩን አትሰጣትም እንዴ? ኤክስትራ የተጠቀምከው ሰማታ አሎ አቤት ነው። አይ ምን አላወኩም ነው እንጂ ሳለ መኪና ያዝክ ያዘነ እማያዝ ነገር የለም። ያራ ጨብጨበናል። የሥራ ነው ወይስ አሳጥብ ተብለ? ምንድን ያልከው? እኔ ተላላኪ ነኝ። አረ ለቀልድ ነው ሰለ ለቀልድ ነው። ደስ ብሎኛል። ያምር አረ እኔ ደስ ብሎኛል። ጎበዝ ትችላለህ እኮ ቀድሮ ሰላቻኮልኩ ነው እንጂ አነጣጠፈ ነበር። አሁን ይኸውልህ መሳለሚያ ስራ ገብቶልኝ ነበር። እንዴት አድርጌ ነው የምሄደው? ይኸውልህ እኔን ቀጥ ብለህ ትሄዳለህ። ቀጥታ መንገዱ አተለኔ ነው የምጠቁመኝ እንዴ ማለት ይኸውልህ ከፊት ትሄዳለህ፣ ታሳየኛለህ። በእግሬ እና እዚህ ተቀምጠህ ልትሄድ አምሯል። እዝራ 6 ሰዓት ሊሆን ነው። እስኪ ቡና ካቀራሩ። እሺ ቆይ አንዴ ማያ አንዴውን ነገር እያረኩ ነው። እሺ 6 ሰዓት ሳይሆን ቶሎ አቀራርብልኝ። ማለት 6 ሰዓት መሆኑ ለምን አስፈለገ? አይ ምንም እንዲሁ ነው። እማዬ ግን ቡና ሱስ የለብኝም ትያለሽ እንጂ በጣም ነው ያለብሽ። እኔ ኧረ እኔ ቀን ለመክፈያ ነው እንጂ ይሄ ባልጠጣስ እንዴ ምን ቢቀርስ? እሺ እንደዛ ከሆነ እስኪ 1 ሰዓት ተሳልፊና 7 ሰዓት ጠጪ። 1 ሰዓት ኧረ እኔ ባልጠጣ አስተንከረ ብሎ ቢቀር እስቲ እናያለን። እሺ ስንት ሰዓት ነው አሁን? 5 ሰዓት ከ59 ነው። በቃ 6 ሰዓት ነው። በቃ አሳይሃለሁ። አሁን 6 ሰዓት አልሆነ? አይ አልሆነም። አሁን 6 ሰዓት ሆነ። ይሁና ታዲያ ምን ይመጣል? እኔ በቃሉ ላይ እንደሆነ ምንም ጠብ የሚል ነገር የለም። ወይ ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። እማዬ ይሄ ነገር ይቅር በቃ ላቀራርብልኝ። አረፍ ምን ይከብዳታል ብለህ ነው?
ብለህ ነው ወይ? አይ አይደለም። በቃ ታዲያ በቃ ምን ይመጣ? እማዬ በቃ ምኜሻለሁ። ሱስ የለብሽም። ላቀራልብልሽ ቡናው ነው። እረፍ። አሳይሃለሁ። እንዴ ቤት ውስጥ ሰው ምን ያደርጋል? አረ ምንም የለም። አረ እባክህ ከሶፋዬ ላይ ተነሳ ታርቀዋለህ። በቀሉ ቡና አልደረሰም። ቡና